በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 20 በዚች ቀን በኬልቄዶን አውራጃ በቂሳርያ ሀገር የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በሦስት ድንጋዮች በተወደደ ልጇ እጅ የታነጸችበት ነው። ልመኗ በረከቷ ወንዶችና ሴቶች ባሮቿ ከሆነን ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። በዚችም ዕለት ከገልገላ አውራጃ አለሙት ከምትባል ቦታ የሆነው የሳፋጥ ልጅ ታላቁ ነቢይ ኤልሳዕ አረፈ። የዚህም ነቢይ መጠራቱ እንዲሆነ ኤልያስ አልፎ ሲሄድ የሳፋጥ ልጅ ኤልሳዕን በፊቱ 12 ጥማድ አጥምዶ ሲያርስ አገኘው። እርሱም በእነዚያ የተሾመ ነበር። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳዕም ጥማዱን ትቶ ኤልያስን ተከተለው። ኤልያስም አባቴ እወድሃለሁ፣ አንተንም እከተልሃለሁ አለው። ኤልያስም ብላቴናዬ አድርጌሃለሁና ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። 12ቱንም ጥምድ በሬዎችን ወስዶ አረደ። በመላ ፈጅም ጋኖችን ቀቅሎ ለሕዝቡ አቀረበላቸው። እነርሱም በሉ። ኤልያስንም ተከትሎት ሄደ። ብላቴናውም ሆነ። ብዙ ዘመናትም ሲያገለግለው ኖረ። ኤልያስም በሚያረግበት ጊዜ ኤልሳዕን ከአንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም በአንተ ያደረ ሀብት መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገር ለመንከኝ፣ ነገር ግን ከአንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ፣ ከአንተ ተለይቼ ወደ ሰማይ ስወጣ ባታየኝ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸውም ገብቶ አራራቃቸው። ኤልያስንም በመነዋወጥና በጥልቅ ነፋስ እንደዚህ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸው ጽናታቸው አባ አባ ብሎ ጮኸ። ከዚህም በኋላ ዳግመኛ አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስንም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕም ራስ ላይም ወረደ። ኤልሳዕም ተመልሶ በዮርዳኖስ ባሕር ዳር ቆመ። በራሱም ላይ የወረደችውን የኤልያስን መጠምጠሚያ ይዞ ውኃውን መታበት። ውኃውም አልተከፈለም። የኤልያስ ፈጣሪ ወዴት ነው? ይህስ እንዴት ነው አለ። ከዚህም በኋላ ውኃውን መታው። ውኃውም ተከፍሎ ወዲህና ወዲያ ቆሞ ኤልሳዕም ተሻገረ። በዚህም ኤልሳዕ የመንፈስ ቅዱስ ሀብትን በእጥፍ እንደተቀበለ ታወቀ። ኤልሳዕ የብዙ ውኃ አንድ ጊዜ ከፈለ፣ ኤልሳዕ ግን 2 ጊዜ ከፈለ። ኤልያስ 1 ሙት አስነሣ፣ ኤልሳዕ ግን 2 ሙት አስነሣ። ከዚህም በኋላ ሄዶ ወደ ኢያሪኮ ገባ። የዚያችም ሀገር ሰዎች ጌታችን እነሆ እንደምታያት የዚች ሀገር ኑሮዋ ያማረ ነው፣ የአገሩ ውኃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውኃው ምንጭ ሄዶ ያንን ጨው በውኃው ምንጭ ጨመረው። እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እነርሱም ከመጠጣት የተነሣ የሚሞት እንዳይኖር የሚመክንም እንዳይኖር ይህንን ውኃ አጣፈጥኩት። ከዚህ ቀን ጀምሮ እስከ ዛሬ ድረስ ኤልሳዕ እንደተናገረ ያ ውኃ ጣፋጭ ሆነ። ከዚያም አገር ወደ ቤተል መጣ። ሲወጣም ከከተማው ሲወጡ ታናናሽ ልጆች በጎዳና አገኘ። እነርሱም አንተ ራስህ በረሃ ውጣ ውጣ እያሉ ይዘብቱበት ጀመር። ወደ ውኃውም ተመልሶ ባያቸው ጊዜ እግዚአብሔርንም ስም ጠርቶ ረገማቸው። የዚያች ጊዜ 2 ድቦች ከዱር ወጥተው ከእነርሱ 42 ልጆችን ገደሉ። ነቢያት ልጆች አንዲት ሴት ነበረች። ወደ ኤልሳዕም ጮኸች፣ ባሪያዬ ባሌ ሞተ። ባሌ እግዚአብሔርን የሚፈራ ሰው እንደሆነ አንተ ታውቃለህ። ባለዕዳ 2 ልጆችን ወስዶ ይገዛቸው ዘንድ መጣ አለችው። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽስ ምን አለሽ አላት። ዘይት ካለበት ማሰሮ በቀር ለእኔ ለባሪያህ ምንም የለኝም አለችው። ሄደሽ ከጎረቤትሽ ሁሉ የሸክላ ዕቃና ባዶ ዕቃዎችን ተዋሺ፣ አታሳንሺ። ወደ ቤትሽም ገብተሽ በአንቺና በልጆችሽ ላይ ደጁን ዝጊ። በዚያም በሸክላ ዕቃ ዘይቱን ገልብጪው፣ የበላውን አንስተሽ አኑሪው አላት። እርሷም ወደ ቤቷ ገብታ በልጆቿና በእሷ ደጃፉን ዘጋች። እነርሱም ያቀርቡላት ነበር፣ እርሷም እየቀዳች ትገለብጥ ነበር። ከዚህም በኋላ ልጆቿ ዳግመኛ የሸክላ ዕቃ አቅርቡልኝ አለቻቸው።
የሸክላ ዕቃ ሁሉ አለቀ የለም አሏት። ከዚህም በኋላ ያም ዘይት ተገታ። እርሷም ሂዳ ለእግዚአብሔር ነቢይ ነገረችው። ኤልሳዕም ሂጂ፣ ይህንን ዘይት ሽጠሽ ዕዳሽን ክፈይ፣ የቀረውንም ዘይት ግን የልጆችሽን ሰውነት የአንቺንም ሰውነት አድኝበት አላት። ከዚህም በኋላ ኤልሳዕ በአንዲቱ ቀን ወደ ሱማ ሄደ። በዚያም ሀገር አንዲት ታላቅ ሴት ነበረች። በዚያም ከመሄድ ውሎ አድሮ ነበርና እህልም ይበላ ዘንድ አቆመችው። ያችም ሴት ባሏ እነሆ ይህ የእግዚአብሔር ነቢይ ቅዱስ ነው፣ ዘወትር በእኛ ዘንድ እያለፈ ይሄዳል። ትንሽ እልፍኝ እንስራለት፣ አልጋም እንዘርጋለት፣ መብራትም የሚያበራበት መቅረዝንና ወንበር ጠረጴዛንም አዘጋጅተንለት ወደ እኛ በመጣ ጊዜ በዚያ ይደር አለችው። ከዚህ በኋላ በአንዲቱ ቀን ወደዚያ ገብቶ በእልፍኙ አደረ። ደቀ መዝሙሩ ገያዝንም ያቺ የሱማን ሴት ጥራት አለውና ጠራት። እርሷም መጥታ በኤልያስ ፊት ቆመች። እነሆ ይህን ሁሉ ክብር አከበርሽኝ፣ ምን ላድርግልሽ? ከንጉሥ ዘንድ ከአለቃም ዘንድ ቢሆን ጉዳይ እንዳለሽ ንገሪኝ አላት። እርሷም እኔስ በወገኖቼ መካከል እኖራለሁ አለችው። ምን ላደርግላት አለ። ደቀ መዝሙሩ ገያዝም ልጅ የላትም፣ ባሏም ሽማግሌ ነውና የሚታዘንላት ሴት ናት አለው። ደግሞም ጥራት አለው። በጠራትም ጊዜ መጥታ በደጀ ወልፉ ቆመች። ኤልሳዕም የዛሬ ዓመት እንደ ዛሬ ልጅ ትወልጃለሽ አላት። እኔ አገልጋይ ጌታዬ አታስለቅሰኝ አለችው። ከዚህ በኋላ ያቺ ሴት ጸንሳ ኤልሳዕ በነገራት ቀን በዓመቱ ወንድ ልጅን ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው ወጣ። አባቱም ራሴን ራሴን አለው። የሕፃኑም አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውም ያንን ልጅ ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚህ በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው። ዘግታበትም ወጣች። ባሏንም ጠርታ ወደ እግዚአብሔር ነቢይ እሄዳለሁና አንድ አህያ ከብላቴኖችህ አንድ ብላቴና ስደድልኝ አለችው። ባሏም መባቻ አይደለ ቅዳሜ አይደለ ዛሬ ለምን ትሄጃለሽ አላት። እጅ ነሣው ዘንድ እሄዳለሁ አለችው። አህያውንም ጫኑላት። አገልጋዩንም ተነስ፣ እንዲህ ባልኩ ጊዜ መሄድን አትከልክለኝ፣ ና ተከተለኝና ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሂድ አለችውና ሄደች። ኤልሳዕም ያችን ሴት ስትመጣ ባያት ጊዜ ብላቴናው ገያዝን ያቺ ሴት ሱናማዊቷ ሴት ናት፣ አሁንም ሩጠህ ሂድ ተቀበላት፣ ደህና ነሽ? ባልሽ ደህና ነውን? ልጅስ ደህና ነውን? በላት አለው። እርሷም ደህና ነው አለች። ወደ ኤልሳዕም ዘንድ ወደ ተራራውም ደርሳ እግሩን ያዘችው። ገያዝም ሲከለክላት መጣ። ኤልሳዕም ሰውነቷ አዝናለችና ተዋት፣ እግዚአብሔር ግን ነገሩን ሰውሮኛልና አልነገረኝም አለው። አታሰቅቀኝ ያልኩህ አይደለምን? በውኑ እኔ ካንተ ከጌታዬ ልጅን የለመንኩበት አለን አለችው። ኤልሳዕም ገያዝን ወገብህን ታጠቅ፣ በትሬንም በእጅህ ይዘህ ሂድ፣ ሰውም ብታገኝ እንዴትም አትበለው፣ እንዴት ነህም ቢልህ አትመልስለት፣ በትሬን በሕፃኑ ግንባር ላይ አስቀምጠው አለው። የዚያም የሕፃን እናት እንዳልተውህ ሕያው እግዚአብሔር በረከትህን አለችው። ኤልሳዕም ተነስቶ አብሯት ሄደ። ገያዝም በፊታቸው ይሄድ ነበር፣ ሩጦም ቀደማቸው። በትሩንም በዚያ ልጅ ግንባር ላይ ጣለ። ነገር ግን አልሰማውም፣ አልተናገረውም። ገያዝም ተመልሶ ኤልሳዕን ተቀብሎ ያ ልጅ አልተነሳም አለው። ኤልሳዕም ወደ ቤት ገብቶ ሕፃኑን ሙቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ላይ ወጥቶ በዚያ ሕፃን ላይ ተኛ። አፉንም በአፉ ላይ ዓይኖቹንም በዓይኖቹ ላይ እጆቹንም በእጆቹ ላይ አድርጎ በላዩ ላይ ተኛ። የዚያ ልጅ ሰውነትም ሞቀ። ከዚህ በኋላም ተነስቶ በቤቱ ውስጥ ወዲህና ወዲያ ማለት ተመላለሰ። ዳግመኛም መጥቶ በዚያ ልጅ ላይ ተኛ። እስከ 7 ጊዜም እንዲህ አደረገ። ከዚህ በኋላ ያ ልጅ ዓይኑን ገለጠ። ኤልሳዕንም ገያዝንም ጠርቶ ያቺ ሱናማይትን ሴት ጥራት አለው። ጠርቷትም ወደ እርሱ ገባች። ኤልሳዕም እነሆ ልጅሽን ውሰጂ አላት። እርሷም ከእግሩ ላይ ወድቃ ሰገደችለት። ልጇንም ይዛ ወጣች። የሶርያ ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውኃ ከለምጹ አዳነው። ንዕማንም ብዙ እጅ መንሻ ወርቅና ብር ልብሶችንም አመጣለት። ከእርሱ ምንም አልወሰደም። ደቀ መዝሙሩ ገያዝ ግን ተደፋፍሮ ንዕማንን ተከተለው። ምክንያትንም ፈጥሮ ንዕማንን እንዲህ አለው፣
ከኤፍሬም ሀገር ከነቢያት ልጆች 2 ሰዎች መጥተውብኛልና 1 መክሊት ብርና 2 ልብሶችን ስጣቸው ብሎአል አለው። ንዕማንም 2 መክሊቶችንና 2 ልብሶችን ሰጠው። ኤልሳዕም ግን ያደረገውን አውቆ ረገመው። የንዕማንን ለምጽ ገንዘብ ወዳጅ በሆነው በግያዝ ላይ ተመለስ። በሰማርያም ረሃብ ጸና። ከሶርያ ሰዎች የተነሣ የአህያ መንጋጋ በ50 ወቄት ብር እስኪለወጥ ድረስ ኩሳ ርግብም የድርጎ 4ተኛ በ5 ብር እስኪሸመት ድረስ በሀገራቸው የሶርያ ሰዎች ሰፍረው ተቀመጡ። በዚህም ነቢይ ጸሎት በአንዲት ቀን ረሃቡ ተለወጠ፣ ጥጋብም ሆነ። በዘመኑ ብዙ ድንቆችና ተአምራቶችን አደረገ። በሞተም ጊዜ በመቃብር ውስጥ አኖሩት። በዚያም ወራት የሞዓብ ሰዎች አገራቸውን ከበቡ። ይቀብሩም ዘንድ ሌላ ሰው አመጡ። አደጋ ጣዮችን ባዩ ጊዜ የዚያን ሰው ሬሳ በኤልሳዕ መቃብር ላይ ጣሉት። የዚያም ሰው ሬሳ በኤልያስ አጽም ላይ ወረደ። የኤልያስንም አጽም በነካው ጊዜ ያ በድን ድኖ በእግሮቹ ቆመ። ይህንንም ነቢይ በ4 ነገሥታት ዘመን ትንቢት ተናገረ። እኒህም ኢዮራም፣ አካዝያስ፣ ኢዮና፣ ዮአስ ናቸው። የትንቢቱም ዘመን ከ50 ዓመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የሰማዕት አርጣልስና የሚናስ ዘጎፋር መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ከገቡልህ ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰብክ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግናን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።